ሰላም ጤና ይስጥልኝ። ዛሬ በህይወታችን ውስጥ ትልቁን ድንጋጤ ስለሚፈጥረው ጉዳይ እናወራለን። የተፈጠረ እኔ የማላውቀው ነገር አለ? ሰው እንዲህ በቀላሉ የሚቀየር ፍጡር አይመስለኝም ነበር። ይህንን አባባል ስንቶቻችን ተጠቅመንበት ይሆናል? ምናልባት ዛሬ የምታምነው ሰው ነገ ባላንጋራ ሆኖ ታገኘው ይሆናል። ትላንት ሚስጥርህን የነገርከው ሰው ዛሬ ሚስጥርህን መሳለቂያ አድርጎት ይሆናል። ዛሬ በዚህ ቪዲዮ ሰው ለምን እንደሚቀየር፣ ከጀርባው ያለው የስነ ልቦና ምንድነው እና እኛስ እንዴት ራሳችንን መጠበቅ እንችላለን የሚሉትን ነጥቦች በሰፊው በአራት ዋና ዋና ክፍል እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለአንድ የሰው ልጅ ሶስቱ ማንነቶች። ስለ ሰው ለውጥ ስናወራ መጀመሪያ ሰውን ማወቅ አለብን። ታዋቂው የጃፓኖች አባባል እንደሚለው ሰው 3 ፊቶች አሉት። የመጀመሪያው ፊት ለዓለም የሚያሳየው ነው። ሁለተኛው ፊት ለቤተሰቡና ለቅርብ ጓደኞቹ የሚገልጠው ነው። ሶስተኛው ፊት ግን ለማንም የማይታይ እሱ ብቻ የሚያውቀው እውነተኛ ማንነቱ ነው። ተቀየረ የምንለው ሰው በእውነቱ ተቀየረ ሳይሆን ያንን ሶስተኛውንና እውነተኛ ማንነቱን የሚገልጽበት አጋጣሚ ስለተፈጠረ ነው። እኛ የማናውቀው ነገር አለ ስንል ያ ለዓለም ያሳየው ፊት ብቻ ስለታየን ነበር። እያንዳንዱን ፊትና ልዩነታቸውን በዝርዝር እንመልከት። የመጀመሪያው ፊት ጭምብሉ ወይም ዘማስክ የሚባለው ነው። ይህ ፊት ለዓለም የሚናሳየው እጅግ በጣም የተገራና ቆንጆ የተባለው ማንነታችን ነው። ትርጉሙም ማህበረሰቡ እንዲቀበልን፣ ስራ እንድናገኝና ሰው እንዲወድን የምንጠቀምበት የባህሪ ስብስብ ነው። መቼ ይታያል? ስራ ቦታ፣ ማህበራዊ ሚዲያ ላይ፣ አዳዲስ ሰዎች ጋር ስንገናኝና በህዝብ መሃል ስንሆን ይታያል። ባህሪው እዚህ ጋር ሁሌም ሳቂታ፣ ታጋሽ፣ ስራ ታዋቂና ስኬታማ ለመምሰል እንጥራለን። ይህ ፊት የእኛን ድክመት፣ ንዴትና እውነተኛ ፍላጎት ይደብቃል። ይህ ፊት እኛ መሆን የምንፈልገውን እንጂ እኛ ማን እንደሆነን አይገልጽም። ሁለተኛው ፊት መጠለያ ወይም ዘሺልድ የምንለው ነው። ይህ ፊት ለቅርብ ሰዎች፣ ለቤተሰብ፣ ለትዳር አጋር ወይም ለቅርብ ጓደኛ ብቻ የሚገለጥ ማንነት ነው። ትርጉሙም እምነት ባለበት ቦታ የሚመጣ፣ ፍርሃታችንንና ጥቂት ድክመቶቻችንን የምናሳይበት ፊት ነው። መቼ ይታያል? ቤት ውስጥ ስንሆን፣ ከልብ ከምናምናቸው ሰዎች ጋር ስንሆንና ዘና ስንል ይታያል። ባህሪው እዚህ ጋር ትንሽ ስሜታዊ እንሆናለን፣ እንቆጣለን፣ እናዝናለን፣ እንዲሁም ሚስጥራችንን እናካፍላለን። ይሁን እንጂ አሁንም ቢሆን ሙሉ በሙሉ ራሳችንን አንገልጥም። የምንወዳቸው ሰዎች እንዳይጠሉን የምንደብቃቸው ነገሮች አሉ። ይህ ፊት የፍቅርና የእምነት ውጤት ነው። ግን አሁንም ቢሆን ሰዎች ሊጎዱኝ ይችላል የሚለውን ስጋቱን አልጣለም። ሶስተኛው ፊት እውነቱ ወይም ዘትሩዝ ይባላል። ይህ ፊት ለማንም የማይታይ ግለሰቡ ራሱ ብቻ የሚገልጠው እውነተኛ ማንነቱ ነው። ትርጉሙም የሰው ልጅ ጥቁርና ነጭ ጎኖቹ የሚታዩበት፣ ጥልቅ ፍላጎቶቹ፣ ምቀኝነቱ፣ ፍቅሩ፣ ጥላቻውና እውነተኛ የህይወት ዓላማው የሚገኝበት ፊት ነው። መቼ ይታያል? ሰውየው ብቻውን ሲሆን፣ ማንም እንደማያየው ሲያውቅ፣ ወይም እጅግ ከባድ ፈተና፣ ጥቅም ወይም አደጋ ሲመጣ ድንገት ይወጣል። ባህሪው ይህ ፊት አይዋሽም። ሰውየው በውስጡ ምን እያሰበ እንደሆነና ለሰዎች ያለው እውነተኛ አመለካከትና ለጥቅም ያለው ስግብግብነት እዚህ ጋር ነው ያለው። ይህ ፊት የሰውየው መሰረት ነው።
ብዙ ጊዜ ሰውየው ተቀየረ የምንለው እዚህ ላይ ነው። ይህ የሶስተኛው ፊት ባልታሰበ አጋጣሚ ፈንጥቆ ሲመጣ ነው። በአጠቃላይ ወዳጄ አንድ ሰው ተቀየረብኝ ስትል አስብ። የተቀየረው ሰውየው ሳይሆን አንተ የምታየው ፍሮንት ነው። ከአንደኛው ፊት ወደ ሁለተኛው አልፈህ ሶስተኛው ጋር ስትደርስ የምታየው ነገር ካልተመቸህ ያ ማለት ሰውየው ተቀይሯል ማለት ሳይሆን አንተ እውነቱን ለማየት በቅታል ማለት ነው። ክፍል 2 ጭንብልና ለውጥን የሚቀሰቅሱ ምክንያቶች። ታዲያ ለምንድነው ሰዎች ማንነታቸውን የሚደብቁት? ለምንድነው ጭንብል የሚለብሱት? መልሱ ቀላል ነው። ህልውና። ሰዎች ተቀባይነት ለማግኘት፣ ለመወደድ ወይም የሚፈልጉትን ጥቅም ለማግኘት ሲሉ ጥሩ ሆነው ይቀርባሉ። ነገር ግን ይህ ጭንብል ለረጅም ጊዜ ሊቆይ አይችልም። ስለ ሰው ልጅ መቀየር ስናወራ የመጀመሪያውና ከሁሉም በላይ ጎልቶ የሚታየውና ብዙዎቻችንን የሚያስቆጣው ነጥብ ጥቅምና ፍላጎት ነው። ብዙ ጊዜ ሰዎች ወደ ህይወታችን የሚመጡት ማንነታችንን ወደው ሳይሆን እኛ ጋር ያለን ነገር ፈልገው ሊሆን ይችላል። ይህንን ሁኔታ በሶስት ዋና ዋና ነጥቦች እንከፍለዋለን። አንደኛ፣ ድልድይ ግንኙነት። አንዳንድ ሰዎች አንተን እንደ ሰው ሳይሆን እንደ ድልድይ ነው የሚያዩህ። ከአንድ ቦታ ወደ ሌላ ቦታ ለመሻገር አንተን ይረግጡሃል። ድልድዩ ላይ እስካሉ ድረስ ድልድዩ እንዳይሰበር ይንከባከቡታል፣ ይወዱታል፣ ያደንቁታል። ነገር ግን ማዶ ተሻግረው መሬቱ ሲረግጡ ወደ ኋላ ዙረው ድልድዩን አያዩትም። ያኔ አንተ ሰውየው ተቀየረ ትላለህ። እውነታው ግን ድልድይነት አብቅቷል ማለት ነው። ሁለተኛ፣ የጊዜያዊ ፍላጎት ጭንብል። ሰው በችግር ውስጥ ሲሆን ወይም አንድ ነገር አጥብቆ ሲፈልግ እጅግ በጣም ትሁት፣ አፍቃሪ፣ ታዛዥ ይሆናል። ያኔ አንተ የማውቀው ሰው ይህ ነው ብለህ ትደመማለህ። ነገር ግን ያ የፈለገው ነገር ሲሟላለት እውነተኛ ማንነቱ ይወጣል። ያን ጊዜ በምታየው አዲስ ጠባይ የተፈጠረ እኔ የማላውቀው ነገር አለ ያስብልሃል። ሶስተኛ፣ የንጽጽር ለውጥ። አንዳንድ ሰዎች ካንተ ጋር የሚሆኑት የተሻለ አማራጭ እስኪያገኙ ድረስ ብቻ ነው። ካንተ የተሻለ ጥቅምና ምቾት የሚሰጣቸው ሰው ሲያገኙ ያለምንም ማመንታት የድሮውን ማንነታቸውን ጥለው ይሄዳሉ። ይህ ለውጥ በአንተ ላይ ካላቸው ጥላቻ ሳይሆን ለራሳቸው ካላቸው ራስ ወዳድነት የመነጨ ፍላጎት ነው። ታዲያ ይህንን እንዴት እንለየው? አንድ ሰው ለጥቅም እንደቀረበህ ለማወቅ ግንኙነታቸው በመስጠትና በመቀበል ላይ ብቻ የተመሰረተ መሆኑን አስተውል። ጥቅሙ ሲቀንስ ወይንም መስጠትን ስታቆም ጸባዩ አብሮ የሚቀንስ ከሆነ ያ ሰው የቆመው በአንተ ማንነት ላይ ሳይሆን በአንተ ስጦታ ላይ ነበር ማለት ነው። ሁለተኛውና ብዙዎቻችንን የማላውቀው ነገር አለ የሚያሰኘን ምክንያት አዲስ እድል ነው። አንዳንድ ሰዎች ጸባያቸው የሚለወጠው ክፉ ስለሆኑ ብቻ ሳይሆን አዲስ በር ሲከፈትላቸው ያ የድሮ ማንነታቸው አብሯቸው ስለማይሄድ ነው። ይህንን ሁኔታ በሶስት የተለያዩ መንገዶች ከፋፍለን ማየት እንችላለን። አንደኛ፣ የአካባቢ መለወጥ። ሰው በነበረበት ጠባብ አካባቢና በነበረው ዝቅተኛ የኑሮ ደረጃ ውስጥ እያለ የሚያሳየው ትህትና አዲስና ሰፊ ዕድል ሲያገኝ ሊጠፋ ይችላል። አዲስ ሀገር ሲሄድ፣ የተሻለ ደሞዝ ሲያገኝ ወይም አዳዲስና ትላልቅ ሰዎች ጋር ሲቀላቀል ትላንት አብረውት ለነበሩት ሰዎች ያለውን አመለካከት ይቀየራል። ሰውየው እኮ አዲስ ዕድል ሲያገኝ አበጠ የምንለው ለዚህ ነው። ሁለተኛ፣ የምቾት ቀጠና ለውጥ። ሰው ካንተ ጋር የነበረው አብሮ መቸገር የሚባል ገመድ ስላቆራኘው ሊሆን ይችላል። ነገር ግን እሱ ካንተ ቀድሞ
የዕድል በር ሲከፈትለት ያንተ መኖር ያንን የመቸገር ታሪኩን ስለሚያስታውሰው ብቻ ካንተ መራቅ ሊመርጥ ይችላል። እዚህ ጋር የተቀየረው አንተን ጠልቶ ሳይሆን አዲሱን ማንነቱን ለማሳደግ የድሮውን ታሪኩን መቅበል ስለሚፈልግ ነው። ሶስተኛ፣ የሰዎች ምርጫ። ታማኝነት አንዳንዴ እስከ ድል ድረስ ነው። ብዙ ሰዎች ታማኝ የሚሆኑት የተሻለ አማራጭ እስከሚያገኙ ድረስ ብቻ ነው። አዲስ እድል ሰዎችን ይፈትሻል። አዲስ እድል ሲመጣ ትላንት የገባውን ቃል የሚያስታውስ ሰው ጥቂት ነው። አብዛኛው ሰው አዲስ እድል ሲያገኝ በአዲሱ ብርሃን ተጋርዶ የትላንቱን ውለታ ይረሳል። አብራችሁት የነበራችሁት ጓደኛችሁ ሀብት ሲያገኝ ወይም ትልቅ ቦታ ሲደርስ ስልኩን አላነሳላችሁ ብሎ ያውቃል? ሶስተኛውና ምናልባትም እኛን ይበልጥ ግራ ከሚያጋባን የለውጥ ምክንያት ባህሪና የህይወት ጫና ነው። አንዳንድ ጊዜ የሰዎች መቀየር ከክፍተት ወይም ከጥቅም ፍላጎት የሚመነጭ አይደለም። ይልቁንም ህይወት በላያቸው ላይ በምትጭነው ከባድ ሸክም ምክንያት የሚመጣ የመከላከያ ስልት ነው። ይህንን ሁኔታ በሶስት የተለያዩ መንገዶች መረዳት እንችላለን። አንደኛ፣ የውስጥ ህመምና ዝምታ። አንድ ሰው በህይወቱ ውስጥ ከባድ ውድቀት፣ የገንዘብ ችግር ወይም የጤና እክል ሲገጥመው ጠባዩ ሊለወጥ ይችላል። ትላንት ሳቂታ የነበረ ሰው ዛሬ ቁጡና ተነሳሽነት የሌለው ሊሆን ይችላል። እዚህ ጋር የማላውቀው ነገር አለ ስንል ሰውየው በውስጡ ያለውን ጫና መቋቋም አቅቶት ማንነቱ ተሸርሽሯል ማለት ነው። ለውጡ ካንተ ጋር ሳይሆን እሱ ከራሱ ጋር ካለው ግጭት የመጣ ነው። ሁለተኛ፣ የመቋቋም አቅም ማለቅ። ሰው ድንጋይ አይደለም። ለረጅም ጊዜ ለሰዎች ጥሩ ለመሆን ለሰዎች ሲል ራሱን ለመስዋዕትነት ሲያቀርብ የቆየ ሰው አንድ ቀን አቅሙ ሊያልቅ ይችላል። ያኔ ድንገት ግንኙነቱን ሊያቋርጥ ወይም አይሆንም ማለት ሲጀምር ተቀየረ ይባላል። እውነታው ግን ለዓመታት ሲያፍነው የነበረው ጫና ገንፍሎ ወጣ ማለት ነው። ሶስተኛ፣ የመከላከያ ግንብ ወይም ሰልፍ ዲፌንስ ሜካኒዝም የምንለው ነው። አንዳንድ ጊዜ ሰዎች በህይወት አጋጣሚ ብዙ ጊዜ ሲጎዱ ሌላ ጊዜ ላለመጎዳት ሲሉ ራሳቸውን ይቀይራሉ፣ ራሳቸውን ያርቃሉ፣ ቃላቸውን ያጥፋሉ ወይም ደግነታቸውን ያቆማሉ። ይህ ለውጥ አንተን ለመጉዳት ሳይሆን ራሳቸውን ከሌላ ጉዳት ለመጠበቅ የሚያደርጉት ጥረት ነው። በህይወት ጫና ምክንያት ሳታውቁት በቅርብ ጓደኞቻችሁ ወይም በቅርብ ሰዎቻችሁ ላይ ጠባያችሁ ተቀይሮ ያውቃል? ክፍል 3 የስነ ልቦና ግጭትና የክህደት ህመም። ሰው እንዲህ አይመስለኝም ነበር ስንል በውስጣችን ትልቅ ስብራት ይፈጥራል። ትላንት የምናውቀው ሰውና ዛሬ የምናየው ሰው አልገጣጠም ሲለን አእምሯችን ይጨነቃል። የሰው ልጅ ለውጥ ከባድ የሚሆነው ለለውጡ ሳይሆን እኛ በገነባነው የተሳሳተ ተስፋ ምክንያት ነው። ሰውን መውደድ ማለት ግን ሰውን መቆጣጠር ማለት አይደለም። እያንዳንዱ ሰው የመቀየር ነፃነት አለው። አንተ ደግሞ ያንን የመቀበል ወይም የመተው ነፃነት አለህ። ክፍል 4 የቪዲዮ ዋና ትምህርትና ማጠቃለያ። መደምደሚያችን ምንድን ነው? የተፈጠረ እኔ የማላውቀው ነገር አለ ማለታችን አይቀርም። ግን ይህ እውነት ሊያቆስለን አይገባም። ይልቁንም ሰው ባለበት ማንነቱ እንድንረዳው ትልቅ ትምህርት ሊሆነን ይገባል። ሰውን ከመጠን በላይ አትገምት። በሰዎች ለውጥ ውስጥ ራስን አትጣ። ሰዎች ቢቀየሩ አንተ ግን በመርህህ ጽና። ወዳጄ፣ ሰው የራሱ ታሪክና ምስጢር ያለው ፍጡር ነው። አንድ ቀን የማታውቀውን ባህሪ ቢያሳይህ አትደንግጥ። ሰው መሆንህን አስታውስ። ይህ ቪዲዮ ስለ ሰው ልጅ አመለካከት ምን ጨመረላችሁ? ያላችሁን አስተያየት በኮሜንት መስጫው ስር አስቀምጡልኝ። በቀጣዩ ቪዲዮ እስክንገናኝ ድረስ ቸር እንሰንብት።